በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እንደምን አላችሁ? እንኳን ለዐቢይ ጾም ለሁለተኛው ሳምንት በሰላምና በጤና ደረሰን አደረሳችሁ። ስለዚህ ሳምንት ዕለት ዘወረደ ብለን አክብረናል። የዛሬው ሳምንት ደግሞ ቅድስት ይባላል። ቅድስት ማለት የተለየች፣ የከበረች፣ የተመሰገነች ማለት ነው። የሴት አንቀጽ ነው። ስለዚህ ለምን ቅድስት ተባለ ስንል ሳምንተኛው ዘወረደ ማለት ክርስቶስ ወደ ዮርዳኖስ ወርዶ በዮሐንስ እጅ መጠመቁን የሚያወሳ የሚናገር ነው። የዛሬው ደግሞ ቅድስት ማለት ከዮሐንስ መለየቱን፣ ክርስቶስ ከዓለም ተለይቶ ወደ ገዳም መግባቱን፣ ከዛ ደግሞ 40 መዓልትና 40 ሌሊት መጾሙ የሚነገርበት ሰዓት ነው። ስያሜውን የሰየመው ቅዱስ ያሬድ ነው። ቅድስት የተባለችው ማናት ስንል ቅድስት የተባለችው ለቲቱ ሰንበቷ ናት፣ ወይም ደግሞ ጾሙ ነው። መጻሕፍት ሰንበቱን ቅድስት ብለው በሴት አንቀጽ ይጠሯታል። ቅዱስ ማቴዎስን በቅዳሴው ላይ ንዑና አብያ ንዑነ ወድሳ ንዑና ርዕላ ለበኩረ በዓላት እንተ ይእቲ ሰንበተ ክርስቲያን ቅድስት ኑና ክብራት ከፍ ከፍም እናድርጋት እናወድሳት። ይቺው ማናት ካላችሁ የበዓላት ሁሉ በኩር የተቀደሰች ሰንበት ናት ብሎ ይጽፋል፣ ይናገራል። ስለዚህ የዛሬው ሳምንት ቅድስት ይባላል ነው። ክርስቶስ የጾመው ስንት ቀን ነው ቢባል ደግሞ ክርስቶስ 40 መዓልት 40 ሌሊት ነው የጾመው። ወጾመ 40 መዓልተ ወ40 ሌሊት ይላል በማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ 40 መዓልትና 40 ሌሊት ጾመ ይላል። ለምን 40 መዓልትና 40 ሌሊት ጾመ ስንል ብዙ ዝርዝር ሐሳብ አለው። አንደኛው 40 መዓልት 40 ሌሊት የጾመበት የነቢያትን ጾም ለማጽናት ነው። የነቢያትን ጾም ለማጽናት ወይንም ደግሞ አብነት ለመሆን ነው። ሌላኛው ሙሴ 40 መዓልትና 40 ሌሊት ጾሞ ሕገ ኦሪትን ሰርቷል። ጌታ ክርስቶስን ደግሞ 40 መዓልትና 40 ሌሊት ጾሞ ሕገ ወንጌልን ሰርቷል። እንደገናም ደግሞ ሌላ ሁለተኛው ሙሴ 40 መዓልት 40 ሌሊት በምድያም 40 ዓመት ተቀምጦ እስራኤላውያንን ከግብፅ አውጥቷል። ጌታም ደግሞ 40 መዓልትና 40 ሌሊት ጾሞ ነፍሳትን ከሲኦል አውጥቷል ነው። ሌላው እስራኤላውያን በምድያም ወይንም ደግሞ በበረሃው 40 መዓልት 40 ዘመን ዞረው ምድረ ርስት ገብተዋል። ምእመናንም ደግሞ 40 ቀን 40 መዓልትና 40 ሌሊት ጾመን ገነት መንግሥተ ሰማያት እንገባለን። ስለዚህ 40 ቀንና 40 መዓልት መጾም ያስፈለገው ለዚህ ነው። ሌላው ኤልያስ ነው። ኤልያስ 40 ቀን ጾሞ ገነት ገብቷል። ምእመናንም ደግሞ